ኦኬ ውድ ተመልካቾቼ እንኳን ደህና ጠበቃችሁኝ። ዛሬ ማቴማቲክስ ፍራክሽን እንዴት እንደምንደምር ነው ማሳያችሁ። ዛሬ ፍራክሽን ወይም ደግሞ ክፍልፋይ ማለት ነው። ኦኬ እንዴት እንደምንደምር ነው ማሳያችሁ። ኦኬ ሶ እዚህ ጋር ቁጥሩ 3 አራተኛ ሲደመር 10 20ኛ ፍራክሽን ወይም ደግሞ ክፍልፋይ አለ። 3 አራተኛ ሲደመር 10 20ኛ ከላይ የሚገኙ ቁጥሮችን ኑሜሬተር ብለን እንጠራቸዋለን። ከላይ የሚገኙ ቁጥሮች ኑሜሬተር ወይም ደግሞ በአማርኛ ላኤል የምንለው ማለት ነው። ላኤል ብለን እንጠራለን። ከስር የሚገኙ ደግሞ ዲኖሚኔተር ብለን እንጠራቸዋለን ማለት ነው። ከስር የሚገኙ ዲኖሚኔተር ወይም ደግሞ በአማርኛ ታእት የምንለው ቁጥር ማለት ነው። ሶ እነዚያ ከላይ የሚገኙ ሁለቱ ቁጥሮች ከስር የሚገኙ ሁለቱ ቁጥሮች ዲኖሚኔተር ብለን እንጠራቸዋለን። ይሄ እንዴት እንደምንደምር እናይ ነው። ከዛን ኤልሲኤማቸውን ነው የምናወጣ። ሊስት ኮመን መልቲፕሊሲቲያቸውን የሁለቱ ቁጥሮች ከስር የሚገኙ ቁጥሮች ኤልሲ ደግሞ ሊስት ኮመን መልቲፕሊሲቲያቸውን እንፈልጋለን ማለት ነው። ይሄን ለማድረግ ይሄን ከመስራታችን በፊት ሌላ ቀለል ያለ ጥያቄ እዚች ጋር ብንሰራ በጣም ደስ ይለኛል ማለት ነው። ከስር ተመሳሳይ የሆኑ ክፍልፋዮች ወይም ደግሞ ፍራክሽኖች ከስራቸውን 5 ነው ያለ ተመሳሳይ የሆነ ማለት ነው። ሶ ከስር 5 ስለሆነ አንድም ከዛ ውስጥ አንድ እንወስዳለን። ከሁለቱ ተመሳሳይ ቁጥሮች ከስር ተመሳሳይ ቁጥሮችን አንድ ነው የምንወስደው። ከዛ ውስጥ ቴክ ዋን ከላይ የሚደመር ከሆነ መደመር፣ የሚቀነስ ከሆነ ደግሞ መቀነስ ማለት ነው። የስረኛውን አንድ ከወሰድ ነው በኋላ ሰው ከላይ 4 ሲደመር 6 10 ነው። ከስር 5 እንወስዳለን። ስናቃለው በሁለት መልሱ የመጨረሻ መልሳችን 2 ይሆናል ማለት ነው። ስለዚህ 10ን ለ5 ስናካፍል 2 ይሆናል። ከስር ግን ተመሳሳይ ከሆኑ አንድ መውሰዳችን ዶንት ፎርጌት ኢት። ኦኬ ይታሰብበት። ከላይ ላይኛውን መደመር ከዛ መቀነስ ከሆነ ማለት ነው። ከዛ 10 ለ5 መልሱ 2 ይሆናል ማለት ነው። ፋይናል አንሰራችን ይሄን ይሆናል። ስለዚህ ይሄንን ግንዛቤ ከወሰዳችሁት በኋላ የላኛውን ለመስራት ይቀላችኋል ማለት ነው። ኦኬ ሶሪ ከስር አሁን አንዱ 4 ነው፣ አንዱ 20 ነው። ተመሳሳይ መሆን አለበት። በመስቀለኛ መስራት እንችላለን። በመስቀለኛው ግን በኋላ ሌላ ላይ ቢሰራላችሁ ይሻላል፣ ትንሽ ውስብስብ ስለሚል ማለት ነው። አሁን በቀላል መንገድ ነው ማሳያችሁ። እችን 4 ከ20 ጋር የሚያመሳስለውን ቁጥር እንፈልጋለን። 4ን ከ20 ጋር የሚያመሳስል ቁጥር ስናባዛበት ማለት ነው። ከ4 ጋር ተባዝቶ 20 የሚሆነው ቁጥር ማለት ነው 5 ነው። 4ን በ5 ብናባዛ 20 ነው። ሶ የላኛውንም ቁጥር ላዕሉንም ታእቱንም በ5 እናባዛለን። 5 ሲባዛ በ3 15 ነው። 5 ሲባዛ በ4 ደግሞ 20 ነው የሚሆነው ማለት ነው። ስለዚህ 15 20ኛ ሆነ ማለት ሲደመር 10 20ኛ። ሶ ከስር ምን ሆነ? አሁን ተመሳሳይ ሆነ 20 20 ማለት ነው ራይት። ስለዚህ ከዚህ ውስጥ አንዱን ነው የምንወስደው። ኦኬ ዶንት ፎርጌት ኢት። ኦኬ አንድ ነው የምንወስደው ከሁለቱ 20ዎች ውስጥ አንድ 20 ነው የምንወስደው። ኦኬ አንድ 20 ከላይ የሚደመረው መደመር፣ መቀነስ ከሆነ ደግሞ መቀነስ። አሁን መደመር ነው። 15 ሲደመር 10 እኩልናል መልሱ 25 ነው የሚሆነው ማለት ነው። 25 ከስር ደግሞ 20 ነው፣ አንዱ ነው የወሰድነው። ከዛ ይሄንን እንደዚህ ማስቀመጥ ትችላላችሁ እስከ 4። ከዛ ወደ ላይ ከሆናችሁ ግሬዶች ግን በማቃለል ነው ማስቀመጥ ያለባችሁ። ፋይናላይዝ ማድረግ አለባችሁ። እስከ ፋይናል ድረስ መቀነስ ወይም ደግሞ ሲምፕሊፋይ ማድረግ አለባችሁ። 25 ለ5 እናካፍል 5 ነው። 20 ለ5 እናካፍል 4 ነው ማለት ነው። 5 4ኛ ይሆናል ማለት ነው ፋይናል አንሰራችን። ኦኬ ቴንክስ ፎር ዋቺንግ።